ሰላማችሁ ይብዛልኝ ውድ ሀገሩ ቤተሰቦች እንዴት ናቸው? ደህና ናቸው? እግዚአብሔር ይመስገን እኛ ደህና ነን። ዛሬ እህቴና በሩ ጋር እና አንዲት እህቴ ጋራ በቪዲዮ በእንትን የኢትዮጵያ ሀገራችንን ቪዲዮ ልኬላቸው በግሩፕ እያየነው ነበር እና እስኪ ስሜታቸውን አብረን እንይ። ምን ይመስላል እስኪ ልጠይቃቸው ማለት ነው። ሰላማችሁ ይብዛልኝ እህቶቼ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን እኛ ደህና ነን። እናንተ እንዴት ናችሁ? እንዴት ነው ስራ፣ ጤንነት? እግዚአብሔር ይመስገን ሁሉ ሰላም። እናንተስ እንዴት ናችሁ? ስራ ግን እንዴት ነሽ? እንዴት ናችሁ? ደህና ናችሁ? እህቶች ደህና ናችሁ? እግዚአብሔር ይመስገን። ወይኔ በግሩፕ የላክሽው ሀገራችን በጣም ነው የሚያምረው በእውነቱ። እግዚአብሔር ይመስገን። ኢትዮጵያ ማማ አየሽው እንዴት እንደሚያምር በጣም በእውነት ይህንን የመሰለ ሀገራችን እኮ በጣም ነው የሚያምረው። አዲስ አበባ እኮ በጣም ነው የሚያምረው። አይ ገነት ይህን ሀገር የሚመስል ሀገር ስተሽ ተሰደድሽ አንዴ እንደው በጣም ነበረ ሳዑዲ የበለጠ ነው ብለን መጣን። ታረጊያለሽ? የኔ አረብ ምን እንዳለች ታውቂያለሽ? ከእናንተ ሀገር መኪና አላችሁ እንዳትለኝ ባለፈው አሳይቻት እኮ ነው እንዴ። እኔ ደግሞ ምን አለ መሰለሽ እሷ ጋር ወጣንና እንደዚህ ያለ አስፋልት አላችሁ አለችኝ። አረ ከእናንተ የበለጠ ነው አልኳትኝ። ከዛ ሳቀችብኝ። እውነት አይመስላቸውም እኛ በእውነት እውነት አይመስላቸውም። ያኔ እንደዚህ ስንላቸው በቃ እውነት አይመስላቸውም። መብራት ራሱ ያለ አይመስላቸውም። በኩራት የምንሰራ ነው የሚመስላቸው። ደግሞ ምን አለ መሰለሽ ምግብ እየሰራን የሆነ አለርን ምንድን ነው የሚባለው አንቺዬ ስሙ ጠፋኝና ይሄን አለ ወይ አለችኝ። ምንድን ነው ስሙ መሰለሽ በትንጃን አለ አለችኝ። ያው እንትን አልኩኝ። ከዛ ኧረ አለ ግን ያኔ አንጠቀመው ማለት ነው ብዙም አልኳት። እኔ ደግሞ ቅሉ እንትኑን ማለት ነው ደረአውን ማለት ነው ቅሉ ነው። ይሄ በኛ ሀገር አንበላውም። መለኩያውንና ጅርጅሩን ራሱ የፍየል ነው እኛ አንበላም። ይሄን ሁሉ የምንገዛ የምንሸጥ ቢሆን ኑሮ ሀብታም እንሆን ነበር እንደናንተ። ግን የሁሉም የበገር ነው አልኳት። ያኔ የከብቶች ምግብ ነው አልኳት። እንደ ሀገራችን ስላት ደግሞ እንግዲህ ያው ዱባ ነው የሚባለው እና በኛ ያው ከዛ ምን አለኝ መሰለሽ ከእናንተ ሀገር አለ ያሰሜና አለችኝ። አረተኛለ አልኳት እና በእውነት እንዴት ነው የሚያምረው በእናትሽ ሀገራችን በጣም ነው የሚያምረው። ግን እኛ ባለማወቅም በማወቅም ተሰደርናል። እስኪ ቆይ እስኪ አንድ ጥያቄ ጠይቃችሁ ማለት ነው። ወደዚህ ሀገር ስትመጡ ምን አስባችሁ ነበር የመጣችሁት? እኔ አላማችሁ ምን ነበር? እኔ ምንም ነገር አላሰብኩም። እንደ አጋጣሚ ወንድሜ ጋር ነው የመጣሁት። ሲመጣ ወደዚህ ማለት እዚህ ሀገር ነበርና ተይዞ ሲመጣ የሆነች ጓደኛዬ ሳውዲ እዚህ ደርሳ የመጣ የነበረች እና እሷ ናትኝ ትምህርት ውዬ ስመጣ ፍየል እያበላሁ ምናምን አገኘች ማለት ከትምህርት ምላሽ ፍየል ሀብት ምናምን ነው የማገኘው። ያው የገጠር ልጅ እንደመሆናችን ማለት እዛ ሳውዲ ለምን ሳውዲ አከጅም ወንድምሽ መጥቷን እሱ ጋር ሄጅ እዛ ብትሄድ ምንም ነገር የለም። ልብስ ራሱ ቀሳ ላይ ያጥባን በራሱ ያጥፋን። አንቺ ቀጥታ ወደ ዱላፕ ማስገባት ብቻ ነው። እዛ እንደዛ አድርገሽ ቴሌቪዥን ማየት ነው፣ ሪሞትሽን ይዘሽ ምንም ስራ የለም ምናምን ስትለኝ እሺ ብዬ እንደዛ ስትለኝ እውነት መሰለኝና መጥቼ ከቤት መጥቼ ማታ ይዘኸኝ ካልሄድክ ሙቼ እገኛለሁ አልኩት። እኔ በፊት ሳውዲ ወደዚህ ለመምጣት ምን ማሰብ የለኝም ነበር። ያው ጓደኞቼ ቢመጡ ምናምንም ማለት እዛ ሳውዲ ሄደሽ ምንድን ነው አላማሽ ምናምን አለኝ። እኔ ምንም ነገር አልፈልግም፣ ብቻ አገሩን አይቼው ተይዤ በመጣ ራሱ ምንም አይመስለኝም እና አገሩን ለማየት ነው ምናምን አልኩት። አለ አይደለ ልክ እንደ ጉብኝት ማለት
የሀያ ደቂቃ መንገድ አድርገሽው አይደለም? አይ ታውቂያለሽ፣ በመኪና መሄድ ምናምን ደስ ስለሚለን እኛ ገጠራማዎቹ ልክ እንደዛ ማለት ነው። ወይኔ በዛ እኮ ገኒ ፍየል ስታበላታለህ ማለት ነው። መኪና ሲያልፍ አባባያ አየር ጋሎራ ሃይላንድ ነው እንጂ ሃይላንድ እኔ ደግሞ እስኪ ልንገራቸው ሳውዲ ሲሉኝ እንደው ደስ ይለኛል እና በቃ እንደ ሳኡዲ በሄድኩኝ ስል ነበር እና ከዛ በቃ ያው መቼም ያሰብኩት ደረሰልኝ። ብመጣ ግን ያው በቃ ብር ዝም ብሎ የሚገኝ ነው ይመስለኝ። እንደዚህ ልፋት እንደዚህ በቃ ግርግዳ ሞልሞል አልመሰለኝም ነበረ። እስኪ በዚህ አጋጣሚ ማለት አሁን እኛን አይተው የሚሰደዱት ወንድሞች አሉና ለእነሱ ምክር ስጡ። እኛን አይተው የሚሰደዱ ወንድሞች አሉና እህት ወንድሞች፣ በአሁኑ ሰዓት ያው መንገዱም ተበላሽቷል። ብዙ ህዝብ ወንድሞቻችን እያለቁ ነው እና ያሉት። እስኪ ትንሽ ምክር ለእነሱ ብትሰጡ ምን ይመስላችኋል? እኔ ማለት ነው እኔ አሁን የመጣሁበት ምክንያት ምንድን ነው? ቅልጥ ብዬ ነው መማር ነበር። በቃ እህቶች የፈለጉትን ነገር ያሟሉልኝ የነበረ ሁሉን ነገር በቃ ከተማሪ የፈለጠውኝ ነበር ስማር የነበረው። ነገር ግን በቃ እህቶች እዛ ቤት ሲሰሩ ሳይ ኧረ እኔም እንደነሱ ቤት መስራት አለብኝ። ነገ ጠዋት እነሱ ባል ሲያገቡ እኔን እኮ አይንከባከቡኝ ምናምን ብዬ አሰብኩና እዛ እህቶቼ ልመጣ ነው ስላቸው አትመጭም እንደው ጭራሽ የፈለግሽውን እናድርግልሽ እንዳትመጭ ምናምን ሲሉኝ ኧረ ሞት ያድርግብኝ አልኩኝ። ከዛ እምቢ ሲሉኝ ወይኔ እንደናንተ እንድከብር አትፈልጉም እንዲያልኳቸው ማለት ነው። እና ስመጣ ግን መዘዙ ሌላ ነው። እና በዚህ አጋጣሚ እኔ ለተመልካቾች የማስተላልፈው ነገር ቢኖር በቃ ስደት በጣም መጥፎ ነው። በእርግጥ የተለወጡ ሰዎችም አሉ ሰርተው፣ ግን በአሁኑ ሰዓት ደግሞ በጣም ከባድ ነው። በዛ ላይ መንገድ ላይ መሞት አለ፣ ባህር ላይ ጀልባ እየተገለበጠ ነው፣ ደንበር ላይ ብዙ ሰዎች ወንድሞች እህቶቻችን እያለቁ ነው። እንደዚሁም እዚህ ውሃ ስራ እየሰሩ ምናምን በጣም ብዙ ወንድሞች እህቶቻችንን አጥተናል። ከባድ ነው። በአሁኑ ሰዓት ስደት አያስፈልግም። ሀገራችንም ሰላም የለም። በእርግጥ ግን ሞትም ደስታ ምንም በሀገር ላይ በጣም ነው የሚያምረው እና ባትመጡ ብዬ እመክራለሁ። የኔ ያለኝ ሀሳብ ይሄ ነው። ኦኬ ገኒስ? ኦኬ ያው መቼም ሀገራችን የሚያወረቻም ስለሆነ ያው የዚህ ሀገር ይሻላል ብለን እንወስናለን። ያው የሀገርም ያስጠላል። ብቻም ግን ደግሞ ሀገራችንም ሰላም የለም፣ መውጣት መግባት የለም። ግን ያው ውሳኔ የለንም። ውሳኔያችን ላይ ይሄ ነው ብለን እንመርጣለን ከኢትዮጵያ። እዛም ያው ሰላም ስለሌለ ለዛ ነው። ሀገራችን ሰላም ቢሆን ማንም የሚሰደድ የለ ነበር ነው የምትይው? በአሁኑ ሰዓት ማለት ያው ከሳውዲ አረቢያ አንጻር ስራ ከመለለቱ አንጻር ነው። ኦኬ አዎ እንደዛ ነው። ያው ሀገራችን ለመውጣት መግባት ከሌለ ሰላም ከሌለ ያው ይሄ ይሻላል ብለን እንወስናለን። ኦኬ አሁን አንድ ጥያቄ ልጠይቃችሁ። ቪዲዮውን በተመለከተ ማለት እሱን ሳይ ጥያቄ መጣልኝና ልጠይቃችሁ ብዬ መጀመሪያ ገኒ ተመልሽልኛለሽ። የኢትዮጵያ ዋና ከተማ ማን ይባላል? መልስ ገኒ መልሽ፣ የምታውቀውን የመጣልሽ። የኢትዮጵያ ዋናው ከተማ ማን ይባላል? አዎ የኢትዮጵያ ዋና ከተማ ማን ይባላል? አዲስ አበባ። ወይኔ ጉዴ! ቬሪ ጉድ። አግኝተሻል። መቼም የኢትዮጵያ ዋና ከተማ ከውጭ ያኔ ከሰው ሀገሮች ከኢትዮጵያ ዋና ከተማ አዲስ አበባ ነው። ጎበዝ ነሽ እኮ እንኳን ገነት አረቦች ራሱ አዲስ አበባ እያሉ ያውቁታል። ጎበዝ ነሽ። ዋናው ከተማችን አዲስ አበባ ነው። ጫወትብሽ ብራን የማታውቂው መስሏት እንደሆነ። ኧረ እንዴ
አገርን የዋናው ከተማ እንዴት ነው የማላውቀው? ግድ ነው ግድ ነው። እኔ ደግሞ አንድ ጥያቄ ልጠይቃችሁ። ኢት ኢዝ ኦኬ። ኢትዮጵያ ስንት ብሔር ብሔረሰቦች አሏት? መጀመሪያ ገኒ የመልስ ያኔ ስንት ክልል አለ ማለት ነው? ኢትዮጵያ ውስጥ ስንት ክልል አለ? ለምሳሌ ትግራይ፣ አማራ፣ ኦሮሞ ምናምን እንደምንለው፣ ደቡብ ምናምን፣ ቤኒሻንጉል ጉሙዝ እንደምንለው ተጠቃሎ ኢትዮጵያ ውስጥ ስንት ብሔር ብሔረሰቦች አሉ? ስንት ክልል አለ ማለት ነው? ያንን ቁጥር ዝም ብዬ ክልሉን ነው የምናገረው። ቆጥረሽ አይደለም። ቆጥረሽማ ብዙ ነው። ክልሉ ስንት ክልል ነው ያለው? አማራ ኢትዮጵያ ውስጥ ስንት ክልል አለ? ለምሳሌ አማራ፣ ትግሬ፣ ኦሮሞ እንደሚባለው ተጠቃሎ ስንት ነው? ለመለስ ሽልማት አለኝ። ኧረ እባክሽ ፕሮሚስ። ኦኬ 6 አበሩ ይመልሽ። የኢትዮጵያ ብሔር ብሔረሰቦች 83 ናቸው። ቋንቋ ቋንቋ ሳይሆን ክልል ማለት ነው። ክልል ያለችው ክልል ነው ያለችው እንጂ ቋንቋ ያለችው ቋንቋውማ እና አልመለስኩም። 83 ብሔር ብሔረሰቦች አላት ኢትዮጵያ ሀገራችን ናት። ግን እኛው የምናውቀው ቢያንስ 10 ነው እኛ የምናውቀው፣ ግን አብዛኛዎቹን አናውቃቸውም። ግን 83 ብሔር ብሔረሰቦች አላት። እንዴት ነው የማታውቂው? ተምረሽ የለ እንዴ? እስከ አልተማርሽም እንዴ? ስለዚህ ከላይ ተምረን ህብረተሰብ እና ታዲያ እንዴት አታውቂያቸውም? አንቺ እስክሪብቶ እና ደብተር ዕዳ ስራ እንዴት ነው? አንድ ጥያቄ ልድገም። እሺ የኢትዮጵያ መግባቢያ ቋንቋ የማን ክልል ቋንቋ ነው? እኔ ልመልስ። የኢትዮጵያ መግባቢያ ቋንቋ ማን ነው? ገነት መልሽ መጀመሪያ። ገኒ የኢትዮጵያ ዋና የኢትዮጵያ የምትግባባበት ቋንቋ ማንኛው ቋንቋ ነው? ያኔ ኢትዮጵያ ውስጥ በብዛት የሚወራው ቋንቋ ማለት ነው። ምርጫ ስጭን። በብዛት የሚወራ ቋንቋ አማርኛ ማለት ነው። ከዛ ቀጥሎ ደግሞ አማርኛ ነው እናት። ነምበር 3 አንድ ጥያቄ አማርኛ ነው። ቆላስ መልሰሻል። አንድ ጥያቄ ልጨምር። በዓለም የምንግባባበት ቋንቋ ምንድን ነው? እኔ ልመልስ። እሺ በዓለም የምንግባባበት ቋንቋ እንግሊዘኛ ቋንቋ ነው። ሁለተኛው ደግሞ አረብኛ ቋንቋ። የስ እንግሊዘኛ ነው። አረብኛ ባይዘው ኢትዮጵያ የለም አንማርም አናውቅም። በዓለም ኢትዮጵያ አንደኛ አማርኛ ነው፣ አንደኛ እንግሊዘኛ ነው፣ ሁለተኛ ደግሞ አረብኛ ቋንቋ ነው በዓለም ማለት ነው። ስለዛ ነው የሚለው ሳይንስ። እና በኢትዮጵያ ነው የተባልሽው። በሳኡዲ ራሱን የቻለ አረብኛ ቋንቋ የሳኡዲ ኢትዮጵያ የሚያውቅ የለም። አሁን በሳኡዲ ቋንቋ ብታለግል እንደዚህ አይደለም ጥያቄ እኮ በዓለም የዓለም መግባቢያ። እሺ እኔ በስደት መጥቼ የጠቀመኝ ነገር በጣም ብዙ ነገር ጠቅሞኛል ከምልሽ በላይ ማለት ነው። መምጣቴ መሰደዴ ለበጎ ነው እና በመጀመሪያው እኔ ያገኘው ጥቅም ምንድን ነው? ሃይማኖቴን በደንብ አውቄያለሁኝ። በስደት ዓለም መጥተሽ ማለት ነው። ከዚህ ሀገር ከመጣሁኝ ለእኔ ሃይማኖቴን ማወቄ በጣም ትልቅ ነገር ነው። ትልቅ ዋጋ ያገኘሁት በስደት ከገንዘብ ከሌላ ነገር በቃ ሃይማኖቴን በደንብ አውቄያለሁ፣ ተምሬያለሁ ስለ ሃይማኖቴ ማለት ነው። ኦኬ እና በስደት ዓለም አንቺ ጥቅሙ ሃይማኖቴን ማወቄ ነው ብለሻል። ጉዳት ሳለው ብለሽ ታስቢያለሽ? ካለውስ ምንድን ነው ጉዳቱ? እንደኔ ጉዳቱ በጣም ከባድ ነው። በናፍቆት ቤተሰብ ትናፍቂያለሽ። አረቦች ደግሞ
በጣም መጥፎ አረቦች አሉ። ብርሽን ይቀሙሻል። ልጅነትሽን በስደት ትጨርሻለሽ። መጥፎ ጉዳቱ ይሄ ነው። አንደኛ ትናፍቂያለሽ፣ ሁለተኛ ልጅነትሽን በስደት ትጨርሻለሽ። ኦኬ፣ የቤተሰብ ናፍቆትና በስደት ዓለም ላይ እድሜያችንን ማባከን ነው የምትይው? ኦኬ፣ ገንስ እንደ ቀላል ነገር አይተነው ግን በጣም ብዙ ዋጋ እንከፍላለን። ብዙ ወንድሞች ሴቶቻችን ራሱ ገንዘብ እያሉ ከመኝታቸው ደርቀው እየተገኙ እንደዚህ ደግሞ በእውነት ቸር መድኃኒዓለም ነፍሳቸውን ይማርልን። ስደት መጥፎ ጎንም አለው፣ መልካም ጎንም አለው። ኦኬ፣ ገንስ ስደት ዓለም ላይ ጥቅምና ጉዳቱ ምንድን ነው? የተጠቀምሽበት ጉዳት አለሽ አልኩሽ? ሰላማችሁ ይብዛልኝ ውድ ሀገሩ ቤተሰቦች፣ እንዴት ናቸው? ደህና ናቸው? እግዚአብሔር ይመስገን እኛ ደህና ነን። ዛሬ እህቴና በሩ ጋር እና አንዲት እህቴ ጋራ በቪዲዮ በእንትን የኢትዮጵያ ሀገራችንን ቪዲዮ ልኬላቸው በግሩፕ እያየነው ነበር እና እስኪ ስሜታቸውን አብረን እንይ፣ ምን ይመስላል እስኪ ልጠይቃቸው ማለት ነው። ሰላማችሁ ይብዛልኝ እህቶቼ፣ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን እኛ ደህና ነን። እናንተ እንዴት ናችሁ? እንዴት ነው ስራ፣ ጤንነት? እግዚአብሔር ይመስገን ሁሉ ሰላም። እናንተስ እንዴት ናችሁ? ስራ ግን እንዴት ነሽ? እንዴት ናችሁ? ደህና ናችሁ? እህቶች ደህና ናችሁ? እግዚአብሔር ይመስገን። ወይኔ በግሩፕ የላክሽው ሀገራችን በጣም ነው የሚያምረው በእውነቱ። እግዚአብሔር ይመስገን። ኢትዮጵያ ማማ አየሽው እንዴት እንደሚያምር በጣም በእውነት ይህንን የመሰለ ሀገራችን እኮ በጣም ነው የሚያምር።